የሳሳ የመነመነ ስመ ሙስሊም ብቻ እንዲኖር የሚፈልጉ ሰዎች አሉ። ኡማው በሽርክ እንዲጨማለቅ ከሽርክ እንዳይላቀቅ ጀዝቦ እንዲቀር ወላና በራ እንዲሞት ከካፍር ጋር ተሸቡህ መመሳሰል እንዲኖር ኢስላም ስም ብቻ እንዲሆን አላህ የሚጠላውን መጥላት የሽርክ መዳረሻን መራቅ እንዳይኖር የሳሳ የመነመነ ስመ ሙስሊም ብቻ እንዲኖር የሚፈልጉ ሰዎች አሉ። አንዱ መዳረሻቸው መቃብሮችን መገንባት ነው፣ በወልዮች ውዴታ ነው። ስንትና ስንት ሙስሊም መስጂድ እየተከለከለ መስጂዱ እየፈረሰበት፣ ስንትና ስንት ሙስሊም ሒጃብ እየተከለከለ መድረሳ እየተከለከለ እየፈረሰ ለዲን የሚጠቅሙ ነገሮች እውነተኛው እየተከለከለ ግና ሞቶ የበሰበሰ አጥንትን ለመገንባት ሚሊዮኖች ቢሊዮኖች በአሜሪካ በጀርመን በኩፍር ኃይላት ፈንድ ተደርጎለት ይገነባል፣ ይታደሳል። ሆስፒታል አይገነቡልንም፣ ትምህርት ቤት አይገነቡልንም፣ መስጂድ ይፈርሳል፣ መድረሳ ይፈርሳል፣ ግና ቀብር ይገነባል። ይሄ ታዲያ ግልጽ ሴራ አይደለም? ኡማን ወደ ሽርክ ለመመለስ ወደ ኩፍር ለመመለስ ሙስሊም ሊነቃ ይገባል።